የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸመውን ጥቃት አስመልክቶ ባወጣው መግለጫ መንግሥት የዜጎችን የመኖር መብት እንዲያረጋግጥ ጠየቀ። በምስራቅ አርሲ ዞን በጉና በመርቲ በሸርካ እና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የቤተ ክርስቲያኒቱ የእምነት ተከታዮች ላይ ከማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 20 2018 ባወጣው መግለጫው ላይ አመልክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉና እና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች በድምሩ 25 ከኦርቶዶክሳውያን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂ መገደላቸውን አስታውቋል። ሲኖዶሱ ግድያው ከዕለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህንን አስመልክቶ ከምስራቅ አርሲ አገረ ስብከት የተላከውን ሪፖርት የተመለከተው በከባድ እና በጥልቅ የሐዘን ስሜት ከመሆኑን ገልጿል። በምስራቅ አርሲ አገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ ከእንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብሏል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነጻነት የማምለክ ሕገ መንግሥታዊ መብትን የሚጋፋ፣ ተከባብሮ እና ተቻችሎ የመኖር መንፈሳዊ እሴትን የሚያጠፋ፣ ከክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት ሲል ጠርቶታል። የኢትዮጵያ ኦርቶዶክስ